ዛሬ የእውነት ቤተሰብ እንዴት ደስ እንዳለኝ እኔ ዛሬ በህይወቴ እንደዚህ ተደስቼ አላውቅም። ወላሂ ላዚም እውነቴን ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ቤተሰቦቼ እንዴት ናችሁ? እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። የኔ ወዶች ከኔ ከሁሉ ሰላም ነው። ወጥቶ ከመቅረት አላህ ይጠብቀን። ቤተሰብ የእውነት እኔ ዛሬ በጣም ነው ደስ ያለኝ እውነት ስነግራችሁ ማለት ነው። ኔራን ሰቦ ስንት 14 አመት እስር ቤት ታስራ ያው ስደት ስንመጣ ሁላችንም ይሳካልናል ነው የምንለው። ግን አንዳንዴ ደግሞ እንደዚህ አይነት ነገር ያጋጥማል። ግን አልሐምዱሊላህ ወላሂ እኔ እውነት ለመናገር ባለፈው ራሱ በቃ የሞት ፍርድ ይፈረድብኝ እንድሞት አግዙኝ የኢትዮጵያ ሕዝቦች ስትል በጣም ነበር ቤተሰብ ወላሂ ላዚም በጣም ነበር ያዘንኩት። የእውነት በቃ ያን ያህል ላይ ብላይ እንደዛ ያ ሁሉ ሰው ላይ ብላይ እንደዛ ሆኖ በቃ አንዱ ምን ጉር ነው ነበር ያልኩት። ግን አልሐምዱሊላህ ወላሂ እንደ ዛሬ በህይወቴ እኔ ተደስቼ አላውቅም። እውነት ስላችሁ ወላሂ እውነቴን ነው። ብቻ አልሐምዱሊላህ ከእናቷ ጋር ስትገናኝ የነበረው እንትን የእውነት እንጃ ማሻአላህ ነው ያልኩት። ወላሂ እንኳን በሰላም ለሀገሯ በቃት። እንኳን እሷ ያሳለፈችውን ነገር ቤተሰብ ለ14 አመት ዛሬ ነው የምትሞቹው ነገ ነው የምትሞቹው እየተባለች ቀኗ እየተነገራት የነበረ ጭንቀቷ በቃ ያሳለፈችው ስቃይ ብቻ አልሐምዱሊላህ ወላሂ ያኔ ብቻ አልሐምዱሊላህ። እኔ እንጃ እኔ የእውነት ስላችሁ ላይ ስርጭት ላይ ቁጭ ብዬ ማለት ነው ወላሂ ነው የምላችሁ ቁማ የምትመጣ ሁሉ አልመሰለኝም ነበር ወላሂ እስከማያት ድረስ ይሄ ልቤ 90 ዲግሪ ነበር የሚመታው ወላሂ ላዚም። ለምን ያው ስደት ላይ ስንመጣ መቼም ሁላችሁም ታውቁታላችሁ ስደት ላይ ስንመጣ ሰርተን የሆነ ነገር ለማድረግ ያው ብዙ ነገር እንዳለ አይደለም ያው የሚሳካው ይሳካል የማይሳካው አይሳካም። ግን ደግሞ እንደዚህ አይነት ነገር ያጋጥማልና ወላሂ እኔ እንደ ዛሬ አልቅሼም አላውቅም። የእውነት በጣም የደስታ እንባ ማለት ነው። ከእናቷ ጋር ስትገናኝ የነበረው ነገር እሷ እዛ እስር ቤት ያሳለፈችው ነገር ያንን ሁሉ ስታነጣጥሩት እኔ በሆነስ ብዬ ነው እኔም በሷ ቦታ አድርጌ ነው ዛሬና ወላሂ እንደ ዛሬ ተደስቼ አላውቅም። ወላሂ በሷ እንደዛ እንባችሁን ስታራጩ ዛሬ ልትሞት ነው ነገ ልትሞት ነው ስትሉ የነበራችሁ ምርጥ ቤተሰቦች አልሐምዱሊላህ ለኩልሃል ዛሬ የደስታችሁ ቀን ነውና እሷንም አላህ ወይ እንኳን ከእናቷ ከቤተሰቦቿ ከአባቷ እንኳን በሰላም ለሀገሯ በቃት። የእውነት እኔ እንደዚህ አይነት ደስታ እኔ እንጃ በህይወቴ እኔ የእውነት በራሴ ጉዳይ የዚህን ያልተደሰች አላውቅም በህይወቴ ስላችሁ የእውነት ነው የምላችሁ። ለምን የነበረችበት ሁኔታ በቃ አንዳንዴ ያለ አይደለ ስታስቡት የእውነት እኔ በጣም ነው ደስ ያለኝ የእውነት ደስታዬን በምን አይነት መልኩ እንደምገልጸው ራሱ ጭንቅ አማርኛ ለማውራት ራሱ አማርኛ እስከሚጠፋብኝ ድረስ ደስታ ለካ እንደዚህ ነው እንዴ ብያለሁ ወላሂ። እና በጣም ነው ደስ ያለኝ ወላሂ ላዚም አልሐምዱሊላህ። 14 አመት ሙሉ እስር ቤት ሟቃ ሰላም ለሀገሯ በቃች። አንዳንዴ ትዕግስት ታሪክ ነው ወላሂ በጣም ጎበዝና ጠንካራ ልጅ ናት። አላህ ወይ ካሁን በኋላ እንግዲህ ያለውን ህይወቷን እሱ ያሳምርላት። ከዚህ ሁሉ ፈተና አውጥቷት የለም ያሁኑን ህይወቷን ደግሞ እሱ ያሳምርላት። ወላሂ ሪፖርት ውስጥ ያኔ 20 ምናምን ሺህ ህዝብ ቁጭ ብሎ እሷን በጉጉት ሲጠብቅ የነበረው የእውነት ለመናገር አረባለ እኔማ እዛ ጋር ላይ ብላይ ቁጭ ያሉት ማለት ነው ባያወሩ ፍቃዴኝ በቃ ባያወሩ እነሱ ባያወሩ ባይነጋገሩ ፍቃዴኝ ለምን በቃ ልቤ እንዲህ ዱ ነበር ሲል የነበረው ወላሂ ላዚም። ብቻ አልሐምዱሊላህ ያም አልቅሰንም አልቀረንም በሰላም ለሀገሯ ቤተሰቦቿ እናቷን እቅፍ ስታረጋት የነበረው እንትን እኔማ የዛን ሰዓት በቃ እንጃ እምባዬ እንደ ውሃ ነው የወረደው ወላሂ ላዚም። በቃ አለ አይደለ እናት ልጅ ልትሞትብኝ ነው እያለች ቀን እየቆጠረች ልጅም ደግሞ ከዛሬ ነገ ልሞት ነው እያለች ያንን ቀን አልፋው እዚህ ደስታ ላይ ስለደረሰች ወላሂ ለአላህ ምን ይሰጠዋል? ለአላህ ከምስጋና በላይ ምን ይሰጠዋል? አልሐምዱሊላህ ከማለት ውጭ እና እህታችን እንኳን በሰላም ለሀገሯ በቃት። በእሷ ነገር ስትጨነቁ ስታዝኑ የነበራችሁ አልሐምዱሊላህ ዛሬ ሙሉ ቀን የደስታችሁ ቀን ነበረ። የእውነት ምርጥ ወንድሞች እህቶች ብቻ ስማቸው ተዘርዝሩ የማያልቅ ምርጥ እህትና ወንድሞች አላችሁና የእውነት እኔ በጣም ደስ ብሎኛል።
ዛሬ የደስታችን ቀን ነው። ወላሂ ላዚም እኔ በህይወቴ እንደዚህ ተደስቼ አላውቅም ስላችሁ የእውነት ልቤ ስንጥቅ እስከሚል ድረስ ነው የተደሰቱት። ደስታም እንደዚህ የሆነ የምታወሩት አማርኛ ይጠፋባችኋል እንዴ በደስታ የእውነት እኔ እስከዚህ እንደዛ አይነት ስሜት ነው የተሰማኝና አልሐምዱሊላህ ለኩል ሀል ወላሂ ላዚም ላላህ ምንም የሚሰጠው ነገር የለም። አልሐምዱሊላህ ሽኩር ይገባው እና ቤተሰብ ያው በጣም ደስ የሚል ጊዜ ነው የዛሬው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እህታችሁ ነኝ። ደገፍ አድርጉኝ የኔ ወዶች። እሺ ስበሳችን እንተጋገዝ፣ እንበረታታላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወጥቶ ከመቅረት አላህ ይጠብቀን። የእውነት ነው የምላችሁ። ያሰብነውን አላህ ያሳካልን ውዶቼ ነው የምላችሁ የኔ ውዶች። ቻው